አይመቸኝም። ይኸውልሽ ካቲ ካሁን በኋላ እንዳትደውይልኝ፣ እኔ ራሴ እደውልልሻለሁ። የሚገርም ነገር በጣም ኦይ አዛው እንጂ ወይ ታፒዬ እኔ አፈር ልብላልሽ። አንቺ ነሽ እንደ እኔ ቆንጆ አለሁልሽ። ታፒዬ ሰላም ነኝ እኔ እናቴ፣ እኔ ቆንጆ እንዴት ነሽ? እሺ እመጣለሁ። ታፒ ገንዘቡን አዘጋጀሽልኝ? አዎ የኔ ቆንጆ ስለምፈልገው እኮ ነው። እሺ እኔ እናት ታንክ ዩ እመጣለሁ። አቆምልኝ እዚህ ጋር ያዘው። እዚህ ጋር ምን ነው በደህና ከፊት 160 እንዳላት ዘንጋ። ትራፊክም ነሽ እንዴ? ምንድነው የሁሉ የስልክ ጋጋታ? አልገባኝም። ይመለከትሻል? አይመለከተኝም። አንተም እያሽከረከርክ ስልክ ማናገር ትችላለህ። የኔ መቤት ስልክ ይዞ የማይደውል ስልክ ተሸክሞ የማይደወልለት ስልክ እንጨት ብቻ ነው። ገንዘብ የለኝም ስትል የሰማው ስለመሰለኝ ሰው እንዳታስቸግር። ታዲያ እኔ ምን ላድርግ? ሴቱ ይሄ ሞባይል ተመቸኝ ብሎ በየደቂቃው እንደ ጉድ ይደበድበዋል ስልኩ። ታዲያ በደወሉ ቁጥር ቆሜ ላናግር ካልኩኝ ቆሜ መቅረቴ ነው። ሴቱ ስራ ፈቷል በለኛ። ስራ ፈቷል። አንተ ግን ሲያዩ ግን ጮካ ነገር ነው። ጮካ እኔ ተሳስተሻል። ይሙት ቃሉን ምን ካንቺ ነው የሰማሁት። እንደውም አንዳንዶቹ ኢዮቢቲ ገገሚቲ ነው የሚሉኝ። ኢዮቢቲ ገገሚቲ ባከንቶ ሙች ወይ ገገሚቲ። ወንድ ልጅ ማመን ለኔ ይሄ ሚጥሚጣ በጥብጦ ሻት እንደማድረግ ነው። እናንተ ምናችሁ የማይታመኑ። አሁን አንድ ነገር